ዓለም ባሰቃቂ የኒውክሌር ጦርነት አፋፍ ላይ ትገኛለች። ፕሬዝዳንት ዶናልድ ትራምፕ የኢራን የኢነርጂ መሰረተ ልማት ሙሉ በሙሉ እንዲጠፋ የመጨረሻ የተባለ ማስጠንቀቂያ ሰጥተዋል። ትራምፕ ለቴህራን የሰጡት ቀነ ገደብ ያበቃ ባለበት በዚህ ወቅት የኢራን የቡሸር የኒውክሌር ጣቢያ ለሶስተኛ ጊዜ በሚሳኤል ተደብድቧል። በታሪክ ታይቶ በማይታወቅ ሁኔታ ጦርነቱ አሁን ወደ ኔቶ ደጃፍ ደርሷል። በቱርክ ሰማይ ላይ ሚሳኤሎች እየተመቱ መውደቅ ጀምረዋል። አሜሪካ የሆርሙዝ ወሽመጥን በኃይል እቆጣጠራለሁ ስትል፣ ኢራን በበኩሏ ከዓለም አቀፉ የኒውክሌር ስምምነት ለመውጣት የመጨረሻው ውሳኔ ላይ መድረሷ ተሰምቷል። እስከ መጨረሻው አብራችሁን ከቆያችሁ ትራምፕ የኢራን ኢነርጂን ለማጥፋት ያቀዱት ሚስጥራዊ እቅድ ምንድነው? የኔቶ ጣልቃ ገብነት ለሶስተኛው ዓለም ጦርነት መንስኤ ይሆን? የሚሉትንና ሌሎች በጂ7 ሀገራት ላይ ትልቅ ድንጋጤ የፈጠሩ ሰበር መረጃዎችን በዝርዝር ትሰማላችሁ። አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ለሚካሄደው ጦርነት እጅግ አስደንጋጭና የመጨረሻ የተባለ ማስጠንቀቂያን ሰጥተዋል። ትራምፕ በማህበራዊ ገጻቸው ባስተላለፉት መልእክት ኢራን በአጭር ጊዜ ውስጥ ወደ ድርድር ጠረጴዛ ካልመጣችና የሰላም ስምምነት ካልተፈረመ አሜሪካ የኢራንን የኤሌክትሪክ ኃይል ማመንጫ፣ የነዳጅ ጉድጓዶችና ዋናውን የነዳጅ መውጫ የሆነችውን ካርግ ደሴትን ሙሉ በሙሉ እንደምታወድም ዝተዋል። ትራምፕ ይህንን ዛቻ የሰነዘሩት ታላቅ መሻሻል እየታየ ነው ካሉበት የሰላም ድርድር ጎን ለጎን መሆኑ ዋሽንግተን በዲፕሎማሲው ካልተሳካ በኃይል የኢራንን የኢኮኖሚ ጀርባ አጥንት ለመስበር መወሰኗን ያሳያል። ፕሬዝዳንቱ ለፋይናንሻል ታይምስ በሰጡት ቃለ መጠይቅ የእሳቸው ፍላጎት የኢራንን ነዳጅ በቀጥታ መቆጣጠር መሆኑን በግልጽ ተናግረዋል። የእኔ ተመራጭ ምርጫ የኢራንን ነዳጅ መውሰድ ነው ያሉት ትራምፕ ለዚህም ካርግ ደሴትን መያዝ እንደ አንድ አማራጭ መሆኑን ገልጸዋል። እንደውም በደሴቲቱ ላይ ያሉ የጦር ሰፈሮችን በሙሉ ማውደማቸውንና የቀሩት የነዳጅ ቱቦዎችና መሰረተ ልማቶች ብቻ መሆናቸውን በመጥቀስ በአንድ ቃል ብቻ ቱቦዎቹን እንዲጠፉ ማድረግ ይችላል ሲሉ አስጠንቅቀዋል። ትራምፕ እስከ ሚያዝያ 6 ድረስ ለቴህራን ቀነ ገደብ ያስቀመጡ ሲሆን እስከዚያም ስምምነት ካልተደረሰ የኢራን የኤነርጂ መዋቅር ወደ አመድነት እንደሚቀየር ግልጽ አድርገዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃር ግን የትራምፕን ዛቻና የድርድር ጥሪ ከእውነታው የራቀና ምክንያታዊ ያልሆነ ሲሉ አጣጥለውታል። ቃል አቀባዩ በሰጡት መግለጫ ኢራን ከአሜሪካ ጋር እስካሁን ምንም አይነት ቀጥተኛ ንግግር እንዳላደረገችና መረጃዎችን የምትለዋወጠው በፓኪስታንና በሌሎች መካከለኛ ሀገራት በኩል መሆኑን ገልጸዋል። ኢራን አሜሪካ የምታቀርበውን የ15 ነጥብ የሰላም እቅድ ውድቅ ያደረገችው እቅዱ የሀገሪቱን ሉዓላዊነት የሚጋፋና የኒውክሌር ፕሮግራሟን ሙሉ በሙሉ እንድታቆም የሚጠይቅ በመሆኑ ነው። ባቃ ያክለውም አሜሪካ በአንድ በኩል ስለ ዲፕሎማሲ የተናገረች፣ በሌላ በኩል የኢራንን ሰላማዊ የኒውክሌር ጣቢያዎችንና መሰረተ ልማቶች መምታቷ ተቃራኒና አደገኛ አካሄድ መሆኑን ገልጸዋል። ይህ የትራምፕ ዛቻ ዓለም አቀፍ የነዳጅ ገበያን ክፉኛ ያናጋ ሲሆን የነዳጅ ዋጋ በአንድ ወር ውስጥ ብቻ የ50 በመቶ ጭማሪ አሳይቷል። ትራምፕ ግን በዛቻቸው በመጽናት የሆርሙዝ ወሽመጥ አሁኑኑ ለንግድ ክፍት ካልሆነና ኢራን ለሰላም እቅዱ እጅ ካልሰጠች አሜሪካ የጀመረችውን ወታደራዊ እርምጃ በኢራን የኢነርጂ ተቋማት ላይ በከፍተኛ ደረጃ እንደምታጠናክር በድጋሚ አስታውቃለች። ጦርነቱ አሁን እጅግ አደገኛ ወደ ሆነው የኒውክሌር ተቋማት ኢላማ ተሸጋግሯል። የኢራን የአቶሚክ ኢነርጂ ድርጅት እሁድ ምሽት ባወጣው መግለጫ የአገሪቱ ዋነኛ የኒውክሌር ኃይል ማመንጫ የሆነው የቡሸር ጣቢያ ለሶስተኛ ጊዜ በሚሳኤል መመታቱን በይፋ አረጋግጧል። ጥቃቱ የደረሰው ባለፈው አርብ ሲሆን ምንም እንኳን እስካሁን የሰው ሕይወትና የቴክኒክ ብልሽት አልደረሰም ቢባልም በዓለም ላይ ትልቁ ስጋት የሆነው የጨረር መፍሰስ ግን በቀጠናው ሀገራት ላይ ትልቅ ድንጋጤን ፈጥሯል። ከቡሽር በተጨማሪ በአራክ የሚገኙ የከባድ ውሃ ኮምፕሌክስ ለሁለተኛ ጊዜ ጥቃት እየተሰነዘረበት ሲሆን በአርዳካን ከተማ የሚገኘው የሎክ ኬክ ማምረቻ ፋብሪካም የአሜሪካና የእስራኤል አውሮፕላኖች ኢላማ ሆኗል። ኢራን እነዚህን ጥቃቶች ዓለም አቀፍ ሕግን የጣሱና ሰላማዊ ተቋማትን ኢላማ ያደረጉ የሽብር ተግባራት ስትል አውግዛለች። በዚህ መሃል የዓለም አቀፉ
አቀፉ የኒውክሌር ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ የሰጡት አስተያየት ቴህራንን ክፉኛ አስቆጥቷል። ግሮሲ ጥቃቱን ከማውገዝ ይልቅ የአሁኑ የአሜሪካና የእስራኤል ጥቃት የኢራንን ሰላማዊ የኒውክሌር ፕሮግራም ሊያበቃው ይችላል ማለታቸው ኢራን ኤጀንሲው ለአሜሪካና ለእስራኤል ያደላ ፖለቲካዊ መግለጫ የሰጠ ነው የሚል ክስ እንድታቀርብ አድርጓታል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃር ግሮሲ ባለፉት 2 ዓመታት ውስጥ ያቀረቧቸው ሪፖርቶች የኤጀንሲውን ገለልተኝነት እያጎደሉና ሁኔታውን ይበልጥ የሚያወሳስቡ ናቸው ሲሉ ተችተዋል። ይህ በእንዲህ እንዳለ የኢራን ፓርላማ አባላት ሀገሪቱ ከኒውክሌር መስፋፋት መካከል ስምምነት እንድትወጣና የኒውክሌር ዶክትሪኗን እንድትቀይር ከፍተኛ ግፊት እያደረጉ ነው። የማለት ኢራን ከሰላማዊ የኒውክሌር ፕሮግራም ወደ ወታደራዊ የኒውክሌር ኃይል ልትሸጋገር ትችላለች የሚል ስጋት በዓለም አቀፍ ደረጃ እንዲያይል አድርጓል። ግሮሲም ቢሆኑ ሊታሰብ በማይችል ሁኔታ የሚከሰት የኒውክሌር ጦርነት ብቻ ነው የሀገሪቱን አቅም ሙሉ በሙሉ ሊያጠፋ የሚችለው ማለታቸው ሁኔታው ምንም ያህል አስፈሪ ደረጃ ላይ መድረሱን ያሳያል። የአሜሪካ እስራኤልና የኢራን ጦርነት አሁን ድንበር ተሻግሮ የኔቶ አባል ሀገራትን ሰላም ማወክ ጀምሯል። የቱርክ መከላከያ ሚኒስቴር ባወጣው አስቸኳይ መግለጫ በምስራቃዊ ሜዲትራኒያን ባህር ላይ ተሰማራው የኔቶ የአየር መከላከያ ስርዓት ወደ ቱርክ የአየር ክልል የገባን 4ኛ የባሊስቲክ ሚሳኤል መጥቶ መጣሉን አስታውቋል። የክስተት ጦርነቱ ከተጀመረ ወዲህ ቱርክ የኔቶን ጋሻ ተጠቅማ ሚሳኤል ስትመታ ለ4ኛ ጊዜ ሲሆን አንካራ ድርጊቱን በጽኑ በመቃወም ለቴህራን ጠንካራ ማስጠንቀቂያ ሰጥታለች። ምንም እንኳን ኢራን እነዚህን ሚሳኤሎች እኔ አልተኮስኩም እውቅናም አልሰጠውም ብትልም ቱርክ ግን በግዛቴ ላይ ለሚሰነዘር ለማንኛውም ስጋት ያለምንም ማመንታት አስፈላጊውን እርምጃ ወስዳለሁ ስትል ዝታለች። ይህ የኔቶ መከላከያ ስርዓት ስራ ላይ መዋል ጦርነቱ በድንገት ወደ ሰሜን አትላንቲክ ቃል ኪዳን ድርጅት ሀገራት እንዳይገባ ትልቅ ስጋት ፈጥሯል። በዚህ መሃል ሌላው አነጋጋሪ ጉዳይ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ለመካከለኛው ምስራቅ የአሜሪካ ወዳጆች ወታደራዊ ድጋፍ ለማድረግ ያቀረቡት ጥያቄ ነው። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃር የዩክሬን ጦርነት ከመካከለኛው ምስራቅ ቀውስ ጋር ለማያያዝ መሞከር እጅግ የከፋ የተሳሳተ ስሌት ነው ሲሉ አጣጥለውታል። ባቃር አክለውም ለ4 ዓመታት ሀገሩን ለአሰቃቂ ጦርነት የዳረገ ሰው አሁን ደግሞ በቀጠናችን የራሱን አጀንዳ እንዲያራምድ አንፈቅድለትም፣ ጎረቤት ሀገራትም ለዚህ ብልህ ሊሆኑ ይገባል ሲሉ ለዜሌንስኪ ጥሪ ጠንካራ ምላሽ ሰጥተዋል። ኢራን አሁንም አቋሟን ስታብራራ የምትወስደው እርምጃ ሁሉ ራሷን የመከላከል እንጂ በጎረቤት ሀገራት ላይ ያነጣጠረ የጥል ስሜት እንዳልሆነ ገልጻለች። ሆኖም ጎረቤት ሀገራት ግዛታቸውንና ተቋሞቻቸውን ለአሜሪካና ለእስራኤል ጥቃት መጠቀሚያ እንዳያደርጉም ጥብቅ ማሳሰቢያ ሰጥታለች። በመካከለኛው ምስራቅ እየተካሄደ ያለው ጦርነት የዓለምን የኢነርጂ ገበያ ወደማይታወቅ ቀውስ እየገፋው መሆኑን ተከትሎ የዓለም 7 ሀያላን ሀገራት የፋይናንስ ሚኒስቴሮችና የባንክ ገዢዎች አስቸኳይ የበየነ መረብ ስብሰባ አድርገዋል። በስብሰባው ማብቂያ ላይ በወጣው መግለጫ የኢራን ጦርነት በዓለም ኢኮኖሚ ላይ የሚያሳድረውን ተጽዕኖ ለመቀነስና የነዳጅ ገበያውን ለማረጋጋት ማንኛውንም አስፈላጊ እርምጃ ለመውሰድ ዝግጁ መሆናቸውን አስታውቀዋል። G7 ሀገራት በተለይ የነዳጅ ምርት ወደ ውጭ እንዳይላክ የሚያደርጉ ማናቸውንም ያልተገቡ ገደቦች ሀገራት እንዲያቆሙ ጥሪ አቅርበዋል። ይህ በእንዲህ እንዳለ የአሜሪካው የገንዘብ ሚኒስቴር በሰጡት እጅግ አነጋጋሪ መግለጫ አሜሪካ በሂደት የሆርሙዝ ወሽመጥን ሙሉ በሙሉ በቁጥጥሯ ስር እንደምታደርግ አስታውቀዋል። ይህ መግለጫ ኢራን በወሽመጡ ላይ የቀረጥ ስርዓት እዘረጋለሁ ካለችው እቅድ ጋር በቀጥታ የሚጋጭ ሲሆን ዋሽንግተን ለዓለም የነዳጅ አቅርቦት ዋስትና ሲባል ወሳኙን የባህር መስመር በኃይል ለመያዝ መወሰኗን ያሳያል። ትራምፕም ቢሆኑ ይህ ወሽመጥ ለዓለም ኢኮኖሚ ወሳኝ በመሆኑ በአሸባሪዎች እጅ ሊወድቅ አይገባም በሚል አቋማቸው ጸንተዋል። በሌላ በኩል በእስራኤል ውስጥ ያለው የውስጥ ፖለቲካዊ ውጥረትም ወደ ከፋ ደረጃ ተሸጋግሯል። የእስራኤል ጠቅላይ አቃቤ ሕግ ለሃይማኖታዊ ተቋማት የሚላከውን የመንግስት ፈንድ በድንገት ማገዳቸው በኔታንያሁ መንግስት ላይ ትልቅ ድንጋጤን ፈጥሯል። ይህ ውሳኔ የተላለፈው በእኩለ ሌሊት በተደረገ አወዛጋቢ ድምፅ አሰጣጥ ሲሆን ሀገሪቱ በውጭ ጦርነት በተጠመደችበት ወቅት በውስጥ ደግሞ የፋይናንስና የማህበራዊ ቀውስ እያናወጣት መሆኑን ያሳያል። በአጠቃላይ የትራምፕ የኤነርጂ መሰረተ ልማቶችን የማጥፋት ዛቻ፣ የኢራን ከኒውክሌር ስምምነት የመውጣት ዝግጅትና የአሜሪካ የሆርሙዝ ወሽመጥ የመቆጣጠር ፍላጎት ዓለምን ወደማይመለስበት የታሪክ ምዕራፍ እየገፋት ይገኛል። ክቡራትና ክቡራን፣ ትራምፕ የኢራንን ኤነርጂ አጠፋለሁ ማለታቸው፣ ኔቶ በቱርክ ሰማይ ላይ ሚሳኤል መጥቶ መጣሉና አሜሪካ የሆርሙዝ ወሽመጥን ለመቆጣጠር ማቀዷ ጦርነቱ ወደ ዓለም አቀፍ ደረጃ መሸጋገሩን አረጋግጧል። ጦርነቱ በነዳጅና በውሃ ዋስትናችን ላይ የሚያመጣው ቀውስ ምን ይሆን? ዲፕሎማሲውስ የመጨረሻ
ተስፋ ይኖረው ይሆን? እነዚህን ከመጋረጃ ጀርባ ያሉ ሚስጥሮችን በንቃት እየተከታተልን በፍጥነት የምናቀርብላችሁ ይሆናል። ወቅታዊ መረጃዎች እንዳያመልጧችሁ ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫን አትርሱ። በሌላ ሰበር መረጃ እስከምንመለስ ሰላም ቆዩን። Yeah.